ቻናል ተከታታዮች ዛሬ ደግሞ በአንድ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ ማሳያችሁ በወርድ አማርኛ መጽሐፍ ፓርት 3 ነው። እስከና አጠቃቀሙ ፓርት ሁለት ክፍሎችን ሰርቻለሁ። ዛሬ ደግሞ ማሳያችሁ ሶስተኛውን ክፍል ነው ማለት ነው። ብዙዎቻችን አማርኛ ለመጻፍ ይከብዳል፣ አንችልም ምን እኔ ግን ዛሬ በቀላል መንገድ አማርኛ የምንጽፍበትን መንገድ አሳያችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ መጀመሪያ እንደኔ ወደዚህ ወደ ወርዳችን እንሄዳለን። እንደኔ ወደ ወርዳችን እንገባለን ማለት ነው። ወደ ወርዳችን እንደኔ ከገባን በኋላ ይሄችን ሲመጣልን ክሎዝ እንላትና ዋና ዋና የሚባሉ ነገሮችን አንድ ልጻፍላችሁ። ይሄ አሁን ከዋናዎቹ ውስጥ አንዱ የመጀመሪያው ዩ ነው። አረጋና ዩ ነው የመጀመሪያው። ሁለተኛው ደግሞ አይ ነው። ሶስተኛ ደግሞ ኤ ነው። አራተኛው ደግሞ ዋይ ነው። አምስተኛው ደግሞ ኢ ነው። ስድስተኛው ደግሞ ኦ ነው። እኔ ባለፈው አንድ ቪዲዮ ሰርቻለሁ። እነዚህ ስድስት ናቸው፣ ምክንያቱም አስረድቻለሁ ማለት ነው። ዛሬ ደግሞ ከመጀመሪያው ጀምረን ከባባድ የሆኑትንም ያልሆኑትንም እናያቸዋለን ማለት ነው። አሁን አንዴ እዚህ ጋር እንመጣና ከመጀመሪያው ፊደል ሲጀምር ሀ ለመጻፍ ኤች ነው ማለት ነው። ከዛ አንድ ይሄንን ፓወር ግዛችንን ፎ እናረጋታለን። ከዛ ሀ ለመጻፍ እንደምንጠቀማለን ኤች፣ ሁን ለመጻፍ ደግሞ ኤች ዩ፣ ሄን ለመጻፍ ደግሞ ኤች አይ፣ ሀ ለመጻፍ ደግሞ ኤች ኤ፣ ሄን ለመጻፍ ደግሞ ኤች ዋይ፣ ሄን ለመጻፍ ደግሞ ኤች ኢ፣ ሆይ ለመጻፍ ደግሞ ኤች ኦ። አሁን ለን ደግሞ እንመለከት ኤል ነው ማለት ነው። ከዛ ሉን ለመጻፍ ደግሞ ኤል ዩ፣ ሊን ለመጻፍ ደግሞ ኤል አይ፣ ዳን ለመጻፍ ደግሞ ኤል ሄ፣ ሊን ለመጻፍ ደግሞ ኤል ዋይ፣ ልን ለመጻፍ ደግሞ ኤል ኢ፣ ሎን ለመጻፍ ደግሞ ኤል ኦ። ከዛ ሀመርሃን ደግሞ ስንመለከት አሁን ስክሪን ላይ የምትመለከቱት ሽፍትና ምን ኤችን ነው። ስለዚህ የዚህ አሁን ሶስት ሀን ለመጻፍ ሁለት ፊደል ተጠቀምኩ ማለት ሽፍትና ኤችን ማለት ነው። አሁን ስክሪን ላይ እንደምታዩት ሀመርሃን ለመጻፍ ሽፍትና ኤች፣ ሁን ለመጻፍ ሽፍት ኤች ዩ ሶስት ፊደል ነው የምንጠቀመው ማለት ነው። ሂን ለመጻፍ ደግሞ ሽፍት ኤች አይ፣ ሃን ለመጻፍ ደግሞ ሽፍት ኤች ኤ፣ ሌን ለመጻፍ ደግሞ ሄን ለመጻፍ ደግሞ ሽፍት ኤች ዋይ፣ ሽፍት ኤች ዋይ። ሄን ለመጻፍ ደግሞ ሽፍት ኤች ኢ፣ ሆን ለመጻፍ ደግሞ ሽፍት ኤች ኦ ማለት ነው። አሁን እንደምትመለከቱት ተመልካቾቼ ያው ከሀ እስከ ሀመሯ ጽፌያለሁ። አሁን ደግሞ ከሀመሯ ቀጥሎ መን ለመጻፍ ደግሞ ምንድን እቺን ኤምንን እንነካለን። ሙን ለመጻፍ ደግሞ ኤም ዩ፣ ሚን ለመጻፍ ደግሞ ኤም አይ፣ ማን ለመጻፍ ደግሞ ኤም ኤ፣ ምን ለመጻፍ ደግሞ ኤም ኢ፣ ሙን ለመጻፍ ደግሞ ምን ለመጻፍ ሳይሆን እዚህ ጋር ሜ ነው የሚሆን የሚቀድመው። ከዛ ምን ለመጻፍ ኤም ኤ፣ ሞን ለመጻፍ ኤም ኦ። ከዛ ከመቀጠሉ ደግሞ ሰንም ሰን ለመጻፍ አሁን ስክሪኑ ላይ ይመጣላችኋል። ሽፍት ኤስ ምን ሰን ለመጻፍ፣ ሱን ለመጻፍ ሽፍት ኤስ ዩ እንለቀዋለን። ከዛ ሲን ለመጻፍ ሽፍት ኤስ እንልና ለቀነው ኤስን። ከዛ ሲ አይን እንነካለን። ሳን ለመጻፍ ሽፍት ኤስን እዚህ ጋር አሁን አንዴ ስፔስ ላድርጎና ሽፍት ኤስን ነክተን ኤን እንነካለን። ሴን ለመጻፍ ሽፍት ኤስን ከዛ እንለቁና ሽፍት እና ኤስን ዋይን እንነካለን። ከዛ ምን ሴን ስ ደግሞ ለመጻፍ ሽፍት ኤስ ከዛ እንለቁና ኢ፣ ሽፍት ኤስ ኢ እንነካለን። ከዛ እዚህ ጋር ሶን ስንጽፍ ደግሞ ሽፍት
ኤስ ምን ኦ ማለት ነው። አሁን እስከ ሰ ጽፌያለሁ። ከሰ ቀጥሎ ደግሞ ምንድነው ረ ነው። ከዛ አሁን ደግሞ ረን ለመጻፍ ምንድነው የምንጠቀመው አርን ነው። ሩን ለመጻፍ ደግሞ አርዩ፣ ሪን ደግሞ አርአይ፣ ራ ደግሞ አርኤ፣ ሬ ደግሞ አር ዋይ፣ ር ደግሞ አርኢ፣ ሮ ደግሞ አርኦ። ካለ ቀጥሎ ደግሞ ምንድነው ሰንም ምንም ሳልነካ ነው እቺኛውን ሰመጻፈው። ሱን ለመጻፍ ኤስ ዩ፣ ሲን ለመጻፍ ኤስ አይ፣ ሳን ለመጻፍ ኤስ ኤ፣ ሴን ለመጻፍ ኤስ ዋይ፣ ስን ለመጻፍ ኤስ ኢ፣ ሶን ለመጻፍ ኤስ ኦ ማለት ነው። አያችሁ እስከ ሱ ጻፍ። ሸን ለመጻፍ ምን ኤስ ካፕስ ሎክ። አሁን ስክሪኑ ይመጣላችኋል። ካፕስ ሎክ። ከዛ ካፕስ ሎክ ለከን እንነካና ምን እንነካለን ማለት ነው። ኤስን ስነካ ሸ። ከዛ ካፕስ ሎኩን ሳናጠፋው እሺ ዩ፣ ካፕስ ሎኩን ሳናጠፋው እሺ አይ። ካፕስ ሎኩን እንዳታጠፉት። ከዛ ኤስ ኤ፣ ካፕስ ሎኩን ሳታጠፉት ማለት ነው። ከዛ ሲንም ኤስ ዋይ፣ ስንም ኤስ፣ ሽንም ኤስ ኢ፣ ሶንም ኤስ ኦ። ግን ካፕስ ሎክ ከጽፋች ሰን ነው የሚጽፍላችሁ። አሁን ሸን ለመጻፍ ይሄንን እንጠቀማለን ማለት ነው፣ ካፕስ ሎክን ማለት ነው። አሁን ደግሞ ወደ ቀጣይ ስንሄድ ከሸ ቀጥሎ ምንድነው ቀ ነው። ቀን ስንጽፍ ደግሞ ምን ቀ። ከዛስ ቁ ለመጻፍ ምንም ካፕስንም ሸፍትንም አነካም። ኪውን ቀ ለመጻፍ ኪው ነው። ቀ ቁ፣ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው ዋይ፣ ቀ ኪው ኢ፣ ቆ ኪው ኦ። ስለዚህ ይኸው ከሀ እስከ ቀ ጽፌያለሁ። ከቀ ቀጥሎ ደግሞ ምንድነው በ ነው ማለት ነው። አሁን ወደ በ ስንሄድ ደግሞ በን ለመጻፍ ምንድነው ቢ ነው። ቡን ለመጻፍ ቢዩ ነው። ቢን ለመጻፍ ቢ አይ ነው። ባን ለመጻፍ ቢ ኤ ነው። ብን ለመጻፍ ቤን ለመጻፍ ቢ ዋይ ነው። ብን ለመጻፍ ቢ ኢ ነው። ቦን ለመጻፍ ቢ ኦ ነው ማለት ነው። ከበይ ቀጥሎ ደግሞ የምንመለከተው ተን ነው ማለት ነው። ተን ስንመለከት ደግሞ እዚህ ጋር እንደ ሐመር ውሃ እንደ ሸ እንደ ሰ ካፕስ ሎክ ከማንነካም ሽፍትም ሳንነካ ምንድን እንጽፋለን? ቲን እንነካለን። ቱንስ ቲዩ፣ ቲንስ ቲ አይ፣ ታንስ ቲ ኤ፣ ቴንስ ቲ ዋይ፣ ትንስ ቲ ኢ፣ ቶንስ ቲ ኦ ማለት ነው። ከዛ ከተቀጥሎ ደግሞ ምንድነው ኘ ነው። ኘንም አሁን ከተቀጥሎ ማለት ቸ ነው። አሁን ቸን ስንጽፍ ደግሞ እዚህ ጋር ስንት ሲ ቸ፣ ቹንስ ቺ ቸ ሲ ዩ፣ ቺንስ ሲ አይ፣ ቻንስ ሲ ኤ፣ ቼንስ ሲ ዋይ፣ ችንስ ሲ ኢ፣ ቾንስ ሲ ኦ፣ ቾ ማለት ነው። እዚህ ጋር እንደምትመለከቱት ጽፌዋለሁ ማለት ነው። ስለዚህ አሁን ካቸ ቀጥሎ ደግሞ ምንድነው ነ ነው። አሁን ነን ለመጻፍ ስንሄድ ኤንን እንነካለን። ኑነስ፣ ኤን ዩ፣ ኒንስ፣ ኤን አይ፣ ናስ፣ ኤን ናን ደግሞ ኤን ኤ፣ ኔን፣ ኤን ዋይ፣ ነን፣ ኤን ኤ፣ ኖን፣ ኤን ኦ እንነካለን ማለት ነው። ከነ ቀጥሎ ደግሞ ምንድነው ኘ ነው። ኘን ለመጻፍ ደግሞ አሁን ስክሪኑ ላይ የሚመጣላችሁ ሽፍትና ምን ኤንን ሽፍትን ካለቀቃችሁት ነን ነው የሚጽፍላችሁ። ለዛ ስለሆነ ሽፍትን ኤንን ኘ ኑንም ለመጻፍ ሽፍት ኤንን እንለቀውና ዩ እንጽፋለን። ኒ ለመጻፍም ሽፍት ኤንን እንነካና እንለቀውና አያን እንነካለን። ኛን ለመጻፍ ሽፍት ኤንን እንነካና ኤንን እንነካለን። ኝን ለመጻፍ ሽፍት ኤን ከዛ ምን ዋይ፣ ምን ለመጻፍ ሽፍት ኤን ኢ፣ ኖን ለመጻፍ ሽፍት
ኤን ምን ኦ። አሁን ኛን ጻፍ። ከኛ ቀጥሎ ደግሞ አ ነው። አን ደግሞ ለመጻፍ ኤ ነው። ኡን ለመጻፍ ደግሞ ኤዩ ኤክስ ዩ ማለት ነው። ኢ ለመጻፍ ደግሞ ኤክስ አይ። አን ለመጻፍ ደግሞ ምን ኤክስ ኤ። ኤ ለመጻፍ ደግሞ ኤክስ ዋይ። ኤክስ ኤ ለመጻፍ ደግሞ ኤክስ ኢ። ኦ ለመጻፍ ደግሞ ኤክስ ምን ኦ። ዛሬ ያሳያችሁ እስከ ኦ ይሆናል። በቀጣዩ ክፍል ደግሞ ከኦ በላይ ያሉትን የማሳያችሁ ይሆናል ማለት ነው። አሁን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እዚህ ትልቅ ቻናል ቤተሰብ መሆን ይችላሉ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። እኔ አሁን በባለፈው 2 ቪዲዮዎችን ሰርቻለሁ። ሁለት ቪዲዮዎችን፣ አንደኛው ስለ ወርድ አጠቃቀም፣ አንደኛው ደግሞ እንዴት አማርኛ እንደምንጽፍ ነው። ዛሬ ደግሞ ይሄንን ቪዲዮ ሰርቼላችኋለሁ። እነዚህ ሁለቱን ቪዲዮ ካላያችሁ አሁን 2 ቪዲዮ ይመጣላችኋል። ስለ ወርድ አጠቃቀም ከፈለጋችሁ አንዱን ትነካላችሁ፣ ፓርት 1 የሚለውን ትነካላችሁ። ስለ አማርኛ መጻፍ ደግሞ ከፈለጋችሁ ፓርት 2 ትነካላችሁ ማለት ነው። አመሰግናለሁ።